ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ዛሬ ልነግራችሁ የፈለኩት ኮላጅን በሰውነታችን ውስጥ እንዲመረት የሚያግዙ መጠጦችን አጠር አድርጌ ነው። የዓለም ጤና ድርጅት እንግዲህ የተለያዩ መጠጦችን ኮላጅን በሰውነታችን ውስጥ በበቂ ሁኔታ እንዲመረት ያገለግላሉ ብሎ አስቀምጧል። እንግዲህ ኮላጅን እንደሚታወቀው ለቆዳችን፣ ለፀጉራችን፣ ለደም ስራችን፣ ለደማችን ከፍተኛ የሆነ ጠቀሜታ አለው። በተለይ ቆዳችንን ለማለስለስ ሰዎች ሰፕሊመንትን እየገዙ በሚቀባ መልክ ሊሆን ይችላል፣ በሚዋጥ መልክ ሊሆን ይችላል ይወስዳሉ። ግን እነዛ ሰፕሊመንቶች አብዛኛዎቻቸው ጥቅማቸው የተረጋገጠ አይደለም። በተፈጥሮ ከምናገኘው ነገር ግን ኮላጅንን በሰውነታችን ውስጥ በበቂ ሁኔታ እንዲመረት ማድረግ እንችላለን። እንግዲህ እነዚህ መጠጦች ተዘርዝረው የተቀመጡት የመጀመሪያው የአጥንት ሾርባ ነው። የአጥንት ሾርባ እንግዲህ የከብት ሊሆን ይችላል፣ የአሳ፣ የዶሮ ሊሆን ይችላል። አንድ ካፕ ብንጠጣ እስከ 6 ግራም ኮላጅን ማግኘት እንችላለን። በጣም በርካታ የሆነ ኮላጅን አለ። ስለዚህ የሚችል ሰው የአጥንት ሾርባ መጠቀም ይችላል ማለት ነው። ሁለተኛ ወተት ነው። እንግዲህ የእንስሳ ወተትን በምንጠቀምበት ሰዓት ላይ የተለያዩ አሚኖ አሲዶች አሉ። እነዛ ደግሞ ኮላጅንን ለማምረት ያገለግላሉ ማለት ነው። እሱ ካልሆነ ደግሞ የአኩሪ አተር ሾርባ፣ የአኩሪ አተር ወተት ተመሳሳይ የሆነ የኮላጅን የማምረት ጠቀሜታን ስለሚሰጥ እሱን መጠቀም ይቻላል። ሌላኛው እንግዲህ አረንጓዴ ጁስ የምንለው ነው፣ ወይም ደግሞ ግሪን ጁስ የምንለው ማለት ነው። ምናልባት ይሄ ኩከምበርግ ሊይዝ ይችላል፣ ፐርስሌ ሊይዝ ይችላል፣ ስፒናች ሊይዝ ይችላል። ብቻ ከአትክልቶች የሚሰራ ሾርባ፣ ምናልባት ፍራፍሬም ሊጨመርበት ይችላል ጣዕሙን እንትን ለማለት ለመጨመር። ይሄ ቫይታሚን ሲን ስለያዘ፣ ቫይታሚን ሲ ደግሞ ኮላጅን እንዲመረት ስለሚያገለግል የሰውነት ውስጥ ያለውን ኮላጅናችንን ከፍ ለማድረግ ያገለግላል ማለት ነው። ስለዚህ አረንጓዴ ጁስ መጠቀም ይቻላል። ሌላኛው ኮምጣጤ ጁስ የምንለው ነው። ምናልባት የሎሚ ሊሆን ይችላል፣ የብርቱካን ሊሆን ይችላል። እነዚህ ጁሶች በውስጣቸው ቫይታሚን ሲ ስላላቸው የኮላጅን ምርት በሰውነታችን ውስጥ እንዲጨምር በማድረግ ቆዳ እንዲለሰልስ፣ ደም፣ የደም ስር እና ሌሎቹም ስራቸውን በአግባቡ እንዲሰሩ ያደርጋል ማለት ነው። እንግዲህ ከመጠጦች ሁሉ በላጭ የሆነውን ውሃን ደግሞ በአግባብ በመጠቀምና በቂ ውሃ በመውሰድ የቆዳ ጥራትንና የተለያየ ጤናችንን መጠበቅ እንችላለን ማለት ነው። ስለዚህ ኮላጅን በሰውነታችን ውስጥ እንዲመረት ማድረግ የተሻለ ነው። ሰፕሊመንቱን ከመውሰድ በሚቀባ ሊሆን ይችላል፣ ወር ደግሞ በሚዋጥ ሊሆን ይችላል። ኮላጅን ሰውነታችን ውስጥ እንዲመረት በማገዝ የቆዳችንን፣ የፀጉራችንን፣ የአጥንታችንን፣ የደምና የደም ስሮቻችንን ጤንነት መጠበቅ እንችላለን ማለት ነው።